አንተ ትልቅ ሰው አይደለ እንዴ? ከካናዳ የሚያክል ሀገር ገብተህ እሺ ስንት ሽማግሌዎች ልትልክ አሰብክ? ሌላ ቆንጆ ቢትረፈረ ወረጠ አንተ ቪዲዮ አይቼ አንተ ትልቅ ሰው አይደለ እንዴ? ከካናዳ የሚያክል ሀገር ገብተህ ቲቪ ገብቼ አሬና አርቼ ፍላሽ አንጣው እያልክ ቪዲዮ የምትሰራ አንተ ልክስክስ ማለት ነው። የደረዛ ስታስጠላ አስቀያሚ አልቅስ አይደል እንዴ? እኔ ሁሉ ጊፍት ሰጥቼ ማላቅ አልቅሼ እኮ ቪዲዮ ሰርቻለሁ። በሱ ልጅ ደህየው ነው ስትረስ ያዘው ብዬ እኔ እጂ አልቅሼ ቪዲዮ እኮ ሰርቻለሁ። መብራንን እዚህ አልቅሼ ነው ምናምን ፖስታችሁ። አሁን ትግራይ ገብቶ የእንትኔ የአክስቴ ሪል ስቴት የእንትና ሪል ስቴት እያለ ያሳያል። እና ለምን የዛኔ ከቸገራላ ሁሉም እኛን እዛ አስለቅሰህን ገንዘባችንን ሰተልከን አሁን ይህቴ ሽንት ቤት ብሎ እኮ ያሳየው ራሱ የኤልተን ሆቴል ሽንት ቤት ጉዳይ ነው። የቴ ቤት ብሎ በዛው እኮ እንትኑን እያሳየን ነው ቶሌቱን እንጂ እውነት አሩን አርቷል። አረህ ይድረቅ አፈር ብላ አፈር ያስበላ። በአንተ ቤት ሙድ ይዘሞታል። አረን ያራ ፍላሽ አጣው ኢትዮጵያ እናቃለን። እኛም ኢትዮጵያ ሄደን ውሃ ሲያጣ በባሊ ይቀመጥላል። ቂጥን ታጥበዛ ፍላሽ ታረጋለህ። ፍላሻም ማለት ነው። አንተም ብለው አሁን ሙድ ያይሽ አሁን በኢትዮጵያ ሙድ መያዝ ነው ወይስ አልገባኝም። ቪዲዮክ ዋ ኢትዮጵያ ባጤ ምኒልክ ጊዜ ጠፋ ነው። አባይ ተገድቧል ተብሏል። የት ውሃው የት እንደሚሄድ ቅዱስ ሚካኤል ይወቀው። እኔ ምልማን ቆይ ኑሮ ማለት ምን ማለት ነው? ኑሮ ማለት ለሲኦል ልምምድ የምናረግበት ጠባብ ጂም ነው። እሺ ዘመድስ? ዘመድማ ባልተዘጋጁበት ቀን የሚመጣ ተጨማሪ ችግር። እሺ ጫማስ? ጫማማ አብሮ የሚደክም እውነተኛ ፍቅረኛ ነው። እሺ ደሞዝስ? ደሞዝማ ከወጣበት ቀን ውጪ ቁም ነገር የሌለው። እሺ ብድርስ? ብድርማ በፍቅር ወስደውት በጦርነት የሚመልሱት የዘረፋ ሙከራ ነው። እስቲ የቀረ ካለ እናንተ ጨምሩበት። ነው ወይ ያዳመጪ ነው እሱ የሚያስደንቅ ፍቅር አልነበረ ወይ በቤታችን ምን ይሆን የገባው ይሄን ሰሞን መሀላችን አስታግለ ዘፈነው እኔ ካንቺ በቀር አልፈልግም ሌላ ቆንጆ ቢትረፈረፍ አገሩን ቢሞላ የማፍቀሬን መጠን ቃል ላይ ገልጽልኝ እውነቱን ስነግርሽ ለምን አታምኚ የወትሮ ሳቅና ጨዋታሽ እንጂ የምፈልገው ፈገግታሽ ሲከፋሽ አልወድም ይጨንቀኛል ስታኮርፊ ሰላም ይርቀኛል ኧረ እንዴት አላርገው ታዲያ ኧረ እንዴት ሕይወቴ እንዳልገፋው በንዴት ይቆጨኛል ይነደኛል ልክ እንደ እሳት ይፈጀኛል እናት ያስተናገች ምንድነው ጋሽ ምን እንታዘዝ? ጥብስ አላችሁ እንዴ? ጥብስ በወርቀን ክላሽ ኧረ የበቆሎ ነው የበቆሎ ነው። ሰላም ነው ሰላም ነው። በእናቴ ድንቅ ተስጦ ያለው ልጅ ኳስ አስሞክርልኝ። በጣም ጎበዝ ልጅ ማየት የተሳነው አይደል? እንዴ ነው ችሎ የሚጮትልኝ? አሬ በደንብ ነው ከማንም በላይ እስከዛሬ ያገባው ራስ ባላየ ነው ማለት ስለማይ ማለት የሚገርም ነው። ንገረው አንተ። አረ በጣም ጎበዝ ነኝ እንዴ በጣም ጀግናው እንኩ ተጫዋች ነኝ ማለት ነው። ይኸው በጣም ብዙ ቦታ ሁሉ ተጫዋች አሉ። የት ተጫውታል? እስቲ ተመልከት። ይኸው አትኝ 7 ቁጥር ይኸው። አረ ወደዚህ ጋር ነው 7 ቁጥር መቻሪ ነው። በጣም ነው የሚያምኑብኝ ማለት ነው። በጣም እስቲ እንዳምን የሆነ ነገር አሳየኛል። አረ ልጁ ጎበዝ ነው። ተው አሳየኝ እስቲ የሆነ ነገር ይኸውና ኳሱ ነው አሳየኝ። አረ ኳሱ እኔ ምንም አይኩ ወይቂው አዳነች አበቤ ግን ማንን አዳነችው? ምን እሱ ብቻ ለማ መገርሳስ ምኑን ያለማው? ታከለው ማስ ምንድን ነው የተከለው? ዳምጦስ ምንድን ነው የዳመጠው? ማንም ድነው ሲጀመር አማዚም ነው አይደል? እንደዚህ ይደረጋል ያለው እና ታዲያ አዳነች ምን ታደርጋለች? ዝም ብለሽ
እያየህ ጉርቶ ሆነብኛለህ። በእናትህ ገና ከማለቴ ወይ አስጀምሬያለሁ። በእናትህ ጥያቄ ግን አለኝ። መጠየቅ ትችላለህ። ተሳፋሪ ጭነህ ሌባ ቢያጋጥምህ? ቆንጆ ጥያቄ ነው። እንደዚህ አይነት ጥያቄ የሚጠይቅ ሰው በጣም ነው የሚመቸኝ። ያላዳለች አገባባችሁን ተመልከት። አንዱ ጋቢና አንዱ ኋላ ነው ያለው። ቀደሜ ጋቢና ያለው ቆጴቴው ነው የምለው። በእናትህ ተረጋጋ። በእናትህ ቆጴቴው ነው ከኋላ ላለው ግን እሺ የሌባ ጎማ አውጥቼ በሸሎ ነው በዚህ በኩል አንተ እየመታዋል ለኔ ማለት ከኋላ ላለው የከፋ ከሆነ ይቀን ነው የከፋ ከሆነ እንደዚህ አርቄ 8 ሜትር አቆማለሁ ከቤት እዛ ጋር ነው ተናኮለው ለካለ እዳበታለሁ። የመጨረሻው ውሳኔ ምን ታውቃለህ? ከኋላ ከሆነ አታኩ የሚመጣው እንደዚህ ነኛ እንደዚህ ይላል። እዛ ባለበት ማለት ትላለህ። በቃ ከዛ በኋላ ማን ይዛል? መስኮቱን ዘግቻለሁ። እናንተ አስገባ አምኜ ነው። እምነት ነው ዋናው። እባክህ ያለን አምጣ እባክህ። እናንተ ተው ወንድም ተው። ውሰዱት። ገቢ ነው መኪናው እንዳለ እኔ ምን አገባኝ እኔ ሁሉ ሰላም ውሰደው። ሁሉንም ገቢ ነው እንዴ። ፕራንክ አድርገናል አባ ፕራንክ አድርገናል። ይኸውልህ ዋንኛውም ይኸውልህ እኔም አውቄ ነው ዝም ያልኳችሁ። ሳያችሁ የሆነ ሚዲያ ላይ የምትሰሩ ሰዎች ትመስላላችሁና ይኸውልህ ሰማ ዘፈርስቷን ምን ታውቃለህ? ሳይኮሎጂ በላችሁ እናቴ። ዛሬ በነፃ ነው የምወስዳችሁ። እንሂድ በእናታችሁ። ተመስገን ተረፍኩ። እና ኑሮ እንዴት ይዟል? መርጁ አንተስ እንዴት ነህ? ለጆሮ ፈውስ የሆነው የወፎቹ ዜማ እያለ ደና የማልሆነው እኔ ማን ነኝ? እንደ ሰው ደና ነኝ ብለህ ለፍ እንጂ የሰው ልጅ የሚለውን ሁሉ ይሆናል የሆነውን ሁሉ ይላል ማለት አይደለም። ምን አንድ መጽሐፍ እኮ ነው ያነበብከው? ማን አንድ መጽሐፍ አንብቦ አዋቂ 1000 መጽሐፍ አንብቦ መሐይብ መሆን እንደሚቻል የሚገባ ከተራራው ጫፍ ላይ ሆነህ የጨረቃን ውበት ስትመለከት ነው። ስለምን ተራራ ነው የምታወራው? ማን ስርዓት ይኑርህ እንጂ። ስርዓት ከሌለው ሰው ብስራት የደነሰው ኮፍያ አርጎ ይሄዳል። ምን እሱን ተው። አንተ ግን በህይወትህ ደስተኛ ነህ? ደስተኛ መሆን ከፈለክ ህይወቴን የቀየረልኝን መጽሐፍ ልጋብዝህና አንብበው። ርዕሱ ምንድነው? አሊባባና 40ዎቹ ሌቦች። ተረት እኮ ነው ማን። ከተረት ቁም ነገር ከበረት ሩጥ ነገር አይጠፋም። ምን ለምን ድህነት ነው ያንተ መቀለጃ ያረገኝ? ላሽ በለው በቃ። አንተ ብቻ ጠንክረህ ከሰራህ ወደፊት ሀብታም ትሆናለህ። ከፈገግታ ህመም ካቦለድ ላይ ቅመም አይጠፋም። ማን ላችሁ የውኛ ሰፈር ቻይና በቆሎ መሸጥ ጀምራለች። መግዛት ከፈለጋችሁ ከቻሳ በሉ። አይ ቻይና የማይገባበት እኮ የለም። እና ኑሮ እንዴት ይዟል? መርጁ አንተስ እንዴት ነህ? ለጆሮ ፈውስ የሆነው የወፎቹ ዜማ እያለ ደና የማልሆነው እኔ ማን ነኝ? እንደ ሰው ደና ነኝ ብለህ ለፍ እንጂ የሰው ልጅ የሚለውን ሁሉ ይሆናል የሆነውን ሁሉ ይላል ማለት አይደለም። ምን አንድ መጽሐፍ እኮ ነው ያነበብከው? ማን አንድ መጽሐፍ አንብቦ አዋቂ 1000 መጽሐፍ አንብቦ መሐይብ መሆን እንደሚቻል የሚገባ ከተራራው ጫፍ ላይ ሆነህ የጨረቃን ውበት ስትመለከት ነው። ስለምን ተራራ ነው የምታወራው? ማን ስርዓት ይኑርህ እንጂ። ስርዓት ከሌለው ሰው ብስራት የደነሰው ኮፍያ አርጎ ይሄዳል። ምን እሱን ተው። አንተ ግን በህይወትህ ደስተኛ ነህ? ደስተኛ መሆን ከፈለክ ህይወቴን የቀየረልኝን መጽሐፍ ልጋብዝህና አንብበው። ርዕሱ ምንድነው? አሊባባና 40ዎቹ ሌቦች። ተረት እኮ ነው ማን። ከተረት ቁም ነገር ከበረት ሩጥ ነገር አይጠፋም። ምን ለምን ድህነት ነው ያንተ መቀለጃ ያረገኝ? ላሽ በለው በቃ። አንተ ብቻ ጠንክረህ ከሰራህ ወደፊት ሀብታም ትሆናለህ። ከፈገግታ ህመም ካቦለድ ላይ ቅመም አይጠፋም። ማን ያስቃዝነኛል። በጣም ነው የምቃዝነው። ዶክተር ሰላም ነው? ሰላም ነው። ሰላም ነው። ውስጤን ያመመኝ በጣም ባርባሪ ያለኝ ያስቃዝነኛል። በጣም ነው የምቃዝነው። አቤት ውስጤ ብታይ ዶክተር ድረስልኝ፣ አሞኛል፣ አልቻልኩም ዶክተር።
ኦኬ ምን መሰለው ወንድሜ አሁን ይሄ ሊሆን የሚችለው ዘ ሆሞግራፊ ኦፍ ዲዚስ የሚባል በሽታ አለ ወይም ደግሞ ኢንተርናሊ ዲስከሽን ኦፍ ማፕስ የሚባል በሽታም ሊሆን ይችላል። ስለዚህ ምን ታደርግልኛለህ መሰለህ ላብራቶሪ ትሄድና ሰገር ይዘህልኝ። እሺ ቶሎ በል። እሺ እሺ ምንድነው ሰጋራ ላልከኝ? ያው ሰጋራው ነው ዶክተር እንዴ በዚህ አሳነስኩት። አይኔ ነገር በዚህ ይመጣል እኮ የኔ ፍቅር ወይ እኔ ባልነው ግን እንደዚህ ራስን ሲያምኑ ማን ነበር ራስን ሽት የሚያደርግልህ? ይገርምሻል አንቺን ከማግባቴ በፊት አንድ ቀን ራሴን አሞኝ አያውቅም። ባለ ሱቅ እስቲ የ20 ብሩን ብስኩት ስጠኝ። ይኸውና። እሺ ከሁለቱ የትኛው ነው 50 የትኛው ነው 200? ስለማይታየኝ ነው። ይሄኛው 200 ይሄኛው ደግሞ 50 ብር። እንካሽ 200 ብር ዘርዝረውና 180 ብር መልስ ስጠኝ። ለታክሲም ይጠቅመኛል።